የዳንኤል መጽሐፍ ወደ 70 ዓመት የሚሆን ታሪክን ይሸፍናል። ይህ መጽሐፍ ሲጻፍ በባቢሎን አገዛዝ ወቅት ሲሆን መጽሐፉ በመጠናቀቅ ላይ ደግሞ የፐርዢያ ግዛት ነበር። የባቢሎን ግዛት አስተዳደር ንጉሥ ናቡከደነጾር ሲሆን በቀድሞም የባቢሎን ቋንቋ ካልዲያን አገላለጽ ናቡከደነጾር ይባላል። ትርጉሙም ናቡ ዘውዱን ይጠብቃል የሚል ነው። ናቡ የባቢሎን የጥበብ አጉል ንጉሥ ነኝ የሚል ነው። ዳንኤል ይህን የጻፈው በስደት ላይ ሆኖ ጊዜውም ከክርስቶስ 536 ዓመት በፊት ነበር። ለ9 ጊዜ ያክል የራሱን ስም ይጠቅሳል፣ እኔ ዳንኤል እያለ። በብሉይ ኪዳን የምጽአት ቀን የሚጠቅስ መጽሐፍ እየተባለ ይገለጻል። የግሪክ አገዛዝ ሳይፈጠር ስለሚመጣው የግሪክ መንግስት ይተነብይ ነበር። የአሌክሳንደር ዘ ግሬት እየተባለ የሚጠራው ንጉሥ አገዛዝ እንደሚፈርስ ይናገር ነበር። ይህም ከ200 ዓመታት በፊት ነበር። ዳንኤል የመጀመሪያ የመሲሁን መምጫ ቀን ገምቶ ነበር። ጸረ ክርስቶስ ወይ አንታይክራይስት እየተባሉ ለሚጠሩት መምጫ ቀንም ተንብዮ ነበር። ስለ ዓለም መጨረሻም ዳንኤል ተንብዮአል። በዚህም ምክንያት በብሉይ ኪዳን የምጽአት ቀን የሚናገር እየተባለ ይጠራል። ኢየሱስ ክርስቶስ በሁሉም መጽሐፍ ቅዱስ ውስጥ ቢገለጽም በዳንኤል መጽሐፍ ውስጥም ሲገለጽ እናያለን። ይህ ወጣቱ ዳንኤል የሥነ ምግባር የመርህና የእምነት ሰውም ነው። ከማንምና ከምንም በላይ ለእግዚአብሔር ታማኝና እውነተኛ የሆነ ሰው ነው። 15 ዓመት ገደማም እያለ ወደ ባቢሎን፣ ይህም ከቤቱ ወደ 1448 ኪሎ ሜትር ያክል ርቀት ከቤተሰቡ፣ ከቋንቋው፣ ከኑሮውና ከሀገሩ ተወስዶ በተለየ ቋንቋ፣ በተለየ አማልክቶች፣ ባዕድና አረማዊ ባህል ውስጥ ሊኖር ተገደደ። ባቢሎኖችም የፈለጉት እንደተቀሩት አይሁዶች የእነሱን ባህልና ወግ በግድ ተላብሰው እንዲኖሩና እነሱን እንዲመስሉ ነው። ዳንኤል ግን ወደዚያ ሁሉ አቅጣጫ ላለመጣጠፍ ቆርጧል። በምትኩም ከአዲሱ አካባቢው ጋር ለመስማማት የሚመጣውን የፖለቲካና የባህል ጫና ሲቋቋም እናያለን። ይህ መጽሐፍ ዘመን ተሻጋሪ ነው። ምክንያቱም እያንዳንዳችን በአካባቢያችን እንዳለው ባህል ለመሆን ሁልጊዜ ከሚገፋፋን ፈተና ጋር እንጋፈጣለን። የዓለም ነን ወይስ የክርስቶስ? ለማንስ ነን ታማኝ የምንሆነው? ይህን እንደ መግቢያ ካቀረብን በሚቀጥለው ትንቢተ ዳንኤል ክፍል 1 ይዘን እንቀርባለን።